በዓለማችን ላይ በሚሊዮን የሚቆጠሩ ፍጥረታት አሉ። ነገር ግን እንደ አዕዋፋት የዓይን እይታን የሚስብ የተፈጥሮ ድንቅ ጥበብ በግልጽ የሚያሳይ ፍጡር ማግኘት ከባድ ነው። ሰማያትን በመቅሰም በማይገመቱ ቀለማቶቻቸውና አስገራሚ የመኖር ዘይቤዎቻቸው ተፈጥሮ ምን ያህል ሚስጥራዊ መሆኗን ይመሰክራሉ። ዛሬ በዚህ ቪዲዮ ተፈጥሮ በልዩ ጥበቡ ያጎናጸፈቻቸው በምድር ላይ ያሉ እጅግ አስደናቂ አፈጣጠር ያላቸውን አዕዋፋት ይዘንላችሁ ቀርበናል። ከማንነታቸው ጀርባ ያሉትን ያልተሰሙ ሚስጥሮች እስክንመረምር እስከ መጨረሻው አብራችሁን ቆዩ። ወደ ዝርዝሩ ከመግባታችን በፊት ግን ቻናላችንን ሰብስክራይብ በማድረግ እና የደወል ምልክቷን በመጫን ሁልጊዜ የምናደርሳችሁ ድንቅ እውነታዎች እንዳያመልጣችሁ። ማር ጠጪዋ ወፍ ቢሃሚንግ በርድ ትንሿ የዓለም ድንቅ። በመጀመሪያ የምናያት ወፍ መጠኗ እጅግ አነስተኛ ከመሆኑ የተነሳ በሩቅ የሚያያት ሰው ንብ ልትመስለው ትችላለች። ይህች ወፍ ቢሃሚንግ በርድ ትባላለች። በዓለማችን ላይ ካሉ አዕዋፋት ሁሉ ትንሿ ወፍ ናት። የዚች ወፍ አስደናቂነቱ መጠኗ ብቻ አይደለም፣ አፈጣጠሯ ጭምር ነው። በሰከንድ ውስጥ እስከ 80 ጊዜ ያህል ክንፎቿን ማርገብገብ ትችላለች። ከዚህም በላይ ወደ ኋላ፣ ወደ ጎን እና ቁልቁል መብረር የምትችል ብቸኛዋ ወፍ ናት። ልቧ በደቂቃ ውስጥ እስከ 1200 ጊዜ ይመታል። ይህንን ጉልበት ለመቋቋም ደግሞ በቀን ውስጥ ከራሷ ክብደት በላይ የአበባ ማር መምጠጥ አለባት። ተፈጥሮ በዚህ ታናሽ ፍጡር ላይ ያስቀመጠችው ኢንጂነሪንግ በእውነት አስገራሚ ነው። የገነት ወፎች በርድስ ኦፍ ፓራዳይስ የውበትና የዳንስ ጥበበኞች። ወደ ቀጣዩ ስንሄድ ደግሞ ውበትንና ጥበብን በአንድ ላይ ያቀፉትን የገነት ወፎች እናገኛለን። እነዚህ ወፎች በይበልጥ የሚገኙት በኒው ጊኒ ጥቅጥቅ ያሉ ደኖች ውስጥ ነው። ወንዶቹ የገነት ወፎች ሴቶቹን ለመሳብ የሚያሳዩት የተፈጥሮ ቀለም እና የሚያደርጉት አስገራሚ ዳንስ ፍጹም አስማታዊ ነው። አንዳንዶቹ ክንፎቻቸውን ሙሉ በሙሉ በመዘርጋት ፊታቸውን ወደ ጥቁር ኦቫል ቅርጽ ይቀይሩታል። መካከላቸው ላይ ደግሞ ደማቅ የሚያብረቀርቅ ሰማያዊ ቀለም ይወጣል። ተፈጥሮ ባበረከተችላቸው ልዩ ቀለም እየተንቀሳቀሱ የሚያደርጉት ትዕይንት ልክ የሰለጠነ ፕሮፌሽናል ዳንሰኛ እንጂ ወፍ አይመስሉም። ፍላሚንጎ የሮዝ ቀለም ሚስጥር እና በአንድ እግር የመቆም ጥበብ። ፍላሚንጎች ወይም የተፈጥሮ የውበት አምባሳደሮች። እነዚህ ወፎች ሲወለዱ ቀለማቸው ግራጫ መሆኑን ያውቁ ኖረዋል? አዎ፣ አስደናቂ ደማቅ ሮዝ ቀለማቸውን የሚያገኙት ከሚመገቡት ምግብ በተለይም የአልጌና የሽሪምፕ ዝርያዎች በመመገብ ነው። በምግባቸው ውስጥ ያለው ካሮቲኖይድ የተባለው ንጥረ ነገር ቀስ በቀስ ላባቸውን ወደዚህ ማራኪ ቀለም ይቀይረዋል። ሌላው የአፈጣጠር ምስጢራቸው ደግሞ ለሰዓታት አልፎ ተርፎም ተኝተው ሳለ በአንድ እግራቸው ብቻ መቆማቸው ነው። ሳይንቲስቶች እንደሚሉት ይሄ አቋቋማቸው ምንም አይነት የጡንቻ ጉልበት አይጠይቅባቸውም። ይልቁንም የሰውነት ሙቀታቸውን ለመጠበቅና ጉልበት ለመቆጠብ የሚያስችላቸው ልዩ የተፈጥሮ ስጦታዎች ናቸው። ሾተል አፍ ሾቢል ስቶርክ ከቅድመ ታሪክ የመጣው ግዙፉ አዳኝ። አሁን ደግሞ ወደ ምስራቅ አፍሪካ ረግረጋማ ቦታዎች እንሂድ። እዚህ ጋር የምናገኛት ወፍ ከፊልም የወጣች ወይም ከዳይኖሰር ዘመር የተረፈች ነው የምትመስለው። ስሟ ሾተል አፍ ወይም ሾቢል ስቶርክ ይባላል። ቁመቷ እስከ 5 ጫማ 1.5 ሜትር ይደርሳል። ትልቁና አስፈሪው አፏ እንደ ጫማ ቅርጽ ያለው ሲሆን የጫፉ ስለት እንደ ቢላዋ ስለታም ነው። ይህች ወፍ ለአደን በሚመች መልኩ ለሰዓታት ሳትንቀሳቀስ እንደ ሐውልት መቆም ትችላለች። ድንገት አዳኟን ስታገኝ ግን በመብረቅ ፍጥነት በመዘንጠል አዞዎችንና ትልልቅ አሳዎችን ታድናለች። አፏን ስታጋጭ የሚወጣው ድምፅ ልክ እንደ መትረየስ የተኩስ ድምፅ የሚሰማ ሲሆን ይሄም ሌላው ያስፈሪና አስደናቂ መገለጫዋ ነው። ድምፅ አስመስሎ አቅራቢዋ ወፍ ሌየር በርድ የተፈጥሮ ሪኮርደር። በመጨረሻ የምናያት ወፍ በዓለም ላይ ካሉ ድምፅን በመቅዳትና በማስመሰል ረገድ ወደር የማይገኝላት ድንቅ ፍጡር ናት። በአውስትራሊያ የምትገኘው ሌየር በርድ ትባላለች። ይህች ወፍ ማንኛውንም በዙሪያ የምትሰማቸውን ድምፅ 100% አስመስላ ማውጣት ትችላለች። የሌሎቹን አዕዋፋት ድምፅ ብቻ ሳይሆን በጫካ ውስጥ የሚሰሩ ሰዎችን
የዛፍ መቁረጫ ድምጽ፣ የካሜራ ክሊክ፣ የውሻ ጩኸትና የመኪና ማንቂያ ድምጽን ጭምር ሳታሳስት ታስመስላለች። ይህን እንድታደርግ የረዳት ደግሞ ሲሪኒክስ የተባለው እጅግ በጣም ውስብስብና የዳበረ የድምጽ ሳጥን አፈጣጠሯ ነው። ተመልካቾቻችን ዛሬ ያየናቸው አስደናቂ አዕዋፋት ምድር ምን ያህል በድንቅ ፍጥረታት የተሞላች መሆኑን ማረጋገጫዎች ናቸው። ከትንሿ ማር ጠጪ ወፍ እስከ አስፈሪዋ ሾተል አፍ እያንዳንዱ ፍጡር የራሱ የሆነ ልዩ ሚስጥርና ውበት አለው። ከነዚህ አዕዋፋት መካከል የእናንተን ቀልብ ይበልጥ የሳበው የትኛው ነው? አስተያየታችሁን በኮሜንት መስጫው ላይ አስፍሩል። ቪዲዮ ከወደዳችሁት ላይክ እና ለጓደኞቻችሁ ሼር ማድረግ እንዳትረሱ። እንደዚያ ያሉ ዓለማችን ላይ ያሉ አስደናቂ እውነታዎች እና ታሪኮች ሁልጊዜ ለማግኘት ቻናላችን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ በሌላ አስደናቂ ርዕስ እስከምንገናኝ ሰላም ቆዩ።